አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የኢሙ ቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ብያለሁ። የሌላ እምነት ተከታዮችም ሰላም ሆኑልኝ በያላችሁበት። ኢሙ ሸቃሊት ነኝ። እኔ የሚላችሁ የአንዳንድ ሴቶች ያሰሪ ልጅ አስቸገረኝ አሰሪ አስቸገረኝ እንደዚህ በቃ ደፈረኝ የሆነ ነገር ሚናሚንቴ የሚትሉ ሴቶች ማለት ነው። ምን ሆናችሁ ነው? ቆይ ሚናችሁን ነው የሚያማችሁ? እነሱ ሳይሆን የደፈሯችሁ፣ እነሱ ሳይሆን ያስቸገሯችሁ፣ እናንተ ናችሁ እያስቸገራችኋችሁ ያላችሁት ባይነኝ እኔ። ምክንያቱም እኛ ጋር ችግር ከሌለ እነሱ ጋር ችግር አይኖርም። ምክንያቱም አንደኛ ነገር ምንድነው? እኔ አሁን ሱቅ እየሄድኩ ነው። ወደ ሱቅ እየሄድኩ ነው። አሁን እኔ ማለት ነው ወደ ሱቅ እየሄድኩኝ ነው። አይደለም ቤት ውስጥ ቀርቶ ሰው ሳይኖር ኩሽና እየመጣ ምናምን አስቸገረኝ፣ ዙባላ ሲያወጣ አግኝቶ አስቸገረኝ ምናምን ትላላችሁ። እኔ አሁን ወደ ሱቅ እየሄድኩ ነው። ቤት ውስጥ ላይ ቀርቶ ኩሽና ላይ ቀርቶ ውጪ ዙባላ አውጥቼ ሲመጣ ቢያገኙኝ ራሱ ቀርቶ ማለት ነው። ሱቅ የ5 ደቂቃ የሚያስኬድ ሱቅ አለ። እዛ ሱቅ ድረስ እኔ ብቻዬን ሄጄ እቃ ይዤ እመጣለሁ ማለት ነው። እዛ ሱቅ ግን ከዛ ሲመጣ ሄጄ ብቻዬን ያንን እቃ ይዤ ሲመጣ ብቻዬን ነኝ። ያው አሁን እኔ እየሄድኩ ነው እየቀረስኩ ያለሁት ማለት ነው። በዛ መንገድ ላይ እንኳን እጁን አንስቶ ሃይ የሚለኝ ሰው ራሱ የለም። መንገድ ላይ ቀርቶ ማለት ነው፣ ቤት ላይ ቀርቶ ማለት ነው። ምክንያቱም አንድ ሰው ራሱን የሚያስከብረው ራሱ ነው፣ ራሱንም የሚያስቀልለው ራሱ ነው። እነሱ እኮ የሆነ እንደዚህም ዘው ብለው ነካክተው ለማየት ይሞክራሉ እንጂ ሲጀመር እኮ ልብ የላቸውም፣ ፈሪ ናቸው። አንደኛ ነገር ችግሩ ምንድነው? እናንተው ናችሁ እያስቸገራችሁ ያላችሁት፣ እነሱ አይደሉም እያልኳችሁ ያለሁት በምንድነው? በምክንያት ነው። ስለዚህ በምክንያት ነው ሲላችሁ የመጀመሪያ ቀን ኩሽና ላይም ይሁን ባረንዳ ላይም ይሁን ክላሲስ ላይም ይሁን ብቻ የቱም ጋር ይሁን የመጀመሪያ ቀን እሱ ፈገግ ብሎ ወይም ሊነካሽ አሰርሽ ሊሆን ይችላል፣ ያሰርሽ ልጅ ሊሆን ይችላል። ፈገግ ብሎ ወይም ሊነካሽ ወይም ሊያናግርሽ ምናምን የሞከረውን ሰዓት ሲሪየስ ሆነሽ ማለት ነው በኖርማሊ ኮስተር ብለሽ አገላምጠሽ ቢታዩ ከዛ በኋላ እርግጠኛ ነኝ 100% ማለት ነው 100% እርግጠኛ ነኝ አንቺን ዞሮ አይሽም። ሰላም ለማለት ራሱ ይፈራል ማለት ነው። ሰላም ለማለት ያላን ሰላምታ ለማውረድ ራሱ ይፈራል። ስለዚህ ራሳችሁ አስከብሩ። በመጀመሪያ ደረጃ እኔን አናግራል እንዴ እኔን አናገረኝ እንዴ ቢላችሁ ሼም እንደያዘው ሰው አልሸሽም ዞር አይነት አክትን አታሳዩአቸው። ሲሪየስሊ ማለት ነው። አሁን እኔ ሲሰራ የመዳሚ 2 ልጆች ምግብ ራሳቸው ይሰራሉ ገብተው ኩሽና ማለት ነው። እኔ ኩሽና ላይ እያጠብኩ እቃ እያጠብኩ ምናምን የተለያየ ስራ እየሰራው ማለት ነው። ገብተው ከአንድ በኩል ይሰራሉ። ይሄን እቃ ሲጪኝ ይሄ እቃ የት አለ ብለው እንኳን አይጠይቁኝም። ምክንያቱም ሲሪየስ ነው። በቃ እኔ ያላናግራችሁ ምናምን ሲሪየስ ነኝ እኔ። አይጠይቁኝም። ቤት ውስጥ ራሱ ማለት ነው። እኔ ወደ መጅሊስ ሽንት ቤት ለማጠብ ወደ መጅሊሱ ሽንት ቤት ለማጠብ ሲሄድ እነሱ ወደዚህ እንደዚህ ሲመጡ ማለት ነው ኮሪደሩ ላይ ከተገናኘን መንገድ ለቀው ነው የሚያሳልፉኝ። ለኔ መንገድ ለቀው እኔን ያሳልፉኛል። ከዛ በኋላ ያልፋሉ ማለት ነው። በቃ አይደለም ለመንካት ምናምን ለሌላ ነገር ቀርቶ ማለት ነው። አረ ተው ራሳችሁን አስከብሩ። አንዴ ፊት ከሰጣችኋችሁ ማለት ነው ወንድና ውሻ አንድ ነው የሚባል ነገር መቼስ ይገባችኋል። አንዴ ፊት ከሰጣችኋችሁ ከዛ በኋላ ቆሙ ቢትሏቸው አይቆሙም። ከመጀመሪያው ግን ሲሪየስ ሆነሽ የራስሽን ካላስገመትሽ ውስጥሽን ካላሳየሽ ማንም ነገር ቀና ብሎ አያይሽም። ምናልባት ሰካራሞች ካልሆኑ በስተቀር ሰክራው እየጠጡ ሰክራው የሚገቡ ካልሆኑ በስተቀር ጤነኞች እስከሆኑ ድረስ አንዴ ሲሪየስ ከሆንሽ ሌላ ነገር አይመጣም። የሚሰክሩ ከሆነ የተለያየ ነገር የሚጠቀሙ ከሆነ ሰክራው የሚመጡ ከሆነ
ኦኬ እዛ ጋ ለራሳችሁ ሪስክ መውሰድ አለባችሁ። ሲሪየስ ከመሆንም በተጨማሪ አንዳንድ ሪስኮችን መውሰድ መቻል አለባችሁ። ከቦታው መውጣት ነው። አስረገዘኝ፣ እንደዚህ አለኝ፣ እንደዚህ ሆንኩኝ